ቃሳሚስ ደስታ ማለት ነው። እና ወታዬ እኛ ማንንም ሰው አንጫንም፣ ፍላጎትሽን ነው የምናከብረው። ግን ፍላጎትሽን ደግሞ በጣም የሚያከብር ሰው ይዘንልሽ የመጣ ነው። እስቲ ያንቺን ስሜት ደግሞ ቀለል አድርገሽ ግለጭ። ግን እስካሁን አንድ ሰው ምንም እስኪ የሆነ ነገር ደስታ እኮ አልተረዳትም። በዛ ነው እንዴት እያሽኮረመማት ነው። እና እየተሽኮረመመች ነው። አንዴ ለደስታ አልፈለግም አንቺ ወጪበት እኛ ባንቺ ነው። ደስታ ተመችቶኛል። ከዚህ በኋላ እንዳትሉሽ ካሳ ሲጀመር ስም መለየት ነው ያለበት። የውጭ ስምና ቤተሰብ ቡቡ ምናምን ከምትባባለው ደስታ ካሳ መካስ ነው። ስሜት እኮ አሁን አንቺ የሰጠሽ ልክ ነው። ሀሳብሽን ወደ ሀሳባችን ወደ ሀሳባችን ስንገባ በመጀመሪያ ደረጃ እንኳን ደህና መጣችሁ። ይህን ደስታ ፈልጋችሁ እንደዚህ ሞቅ ደመቅ ስላደረጋችሁልኝ ቤቴንም አንተም አክብረኝ ስለመጣ አመሰግናለሁ። ለእኔ ስላለህ ቦታ እጅግ በጣም አድርጌ አመሰግናለሁ። ስለ እኔ ስሜት ስለምትጨነቅ በጣም አመሰግናለሁ። ማለት በብዙ መንገድ እናንተን አክሰፕት ያላረኩበት ብዙ አጋጣሚዎች አሉ። ኢግኖር እያደረኩክ ብዙ ታይሞችን አሳልፈሃል እና እስቲል ነው እዚህ ነህ፣ አልሄድክም እና እኔ ለማስደሰት ደግሞ ይገባታል ብለህ የምታስበው ነገር በሙሉ በራስ መንገድ እያደረግ ነው፣ እየተጨነቅ ምንም የቀረ ነገር የለም እና በዛ እጅግ በጣም አድርጌ አመሰግናለሁ አንተን በመጀመሪያ ደረጃ። እውነት መልካም ሰው ነህ ደስታ። እውነትን ነው መልካም ሰው ከዚህ በላይ ብዙ ነገር ይገባል። አመሰግናለሁ። ያው ብዙ ጊዜ ሁሉም ሰው እንዳየው ከሆነ በእኔ የተነሳ ብዙ ነገር ደርሶብሃል። በእኔ ዙሪያ ባሉ ሰዎች ማለት በእኔ ዙሪያ ስልክ በቀድሞ ህይወቴ በነበረኝ ነገር ብዙ ሰዎች አንተ ላይ ሊያጠቁህም ሊያጠቁት ሞክረዋል። ግን እሱን ራሱ ተቋቁሞ ስቲል ነው ከጎን ያለክ እና በዛ አመሰግናለሁ። መልሱን አውቀህ ነው ዋነኛ ሳፍቱን ስቲል ነው ግልጽ ወደልኝ ምንድን ነው ያው ሰሞኑን የተፈጠረው አስረዳት እንጂ ቤቱን እንዴት አየሽ? ለምን አልነገርከኝም? ሰርፕራይዝ ማድረግ ፈልጌ ነው። አየሁት እኮ ሰርፕራይዝ አለው። ዋናው ሰዎች ሳየው ገርሞኛል። ማለት ኤክስፔክት አላደረኩም። በጣም ትልቅ ነው፣ ግቢ ሰፊ ነው ምናምን ሬላ ሆነ እዛ ውስጥ